بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه كفل سبات فقه تمرتاچين እንደቀጠለ ነው። ዛሬ የምናነሳው ነጥብ የሶላት መስፈርቶች ናቸው ማለት ነው። ሶላታችን ትክክለኛና ተቀባይነት ሊኖረው የተለያዩ መስፈርቶች አሉ። እነሱን መስፈርቶች የምንዘረዝር ይሆናል። የመጀመሪያው ንያ ነው። ውስጣዊ ቁርጥ ሐሳብ ማለት ነው። ሁለተኛ ደግሞ አልኢስላም፣ አንድ ሰው ሶላቱ ትክክለኛ ሊሆን ዘንድ ቅድመ መስፈርቶች መካከል ሙስሊም መሆን አለበት። ሶስተኛ ጤናማ አእምሮ ሊኖረው ይገባል። አራተኛ ደግሞ ጽዳቱ የተሟላ መሆን አለበት። ሌላው ክልክል የሆኑ ወይም ደግሞ መታየትና መጋለጥ የሌለባቸውን ፓርቶች መሸፈን ይኖርበታል ማለት ነው። ሌላኛው ከመስፈርቶቹ መካከል ወደ ቂብላ መቅጣጨት። ቀጣዩ መስፈርት ደግሞ ቆሻሻ ነገሮችን ወይም ደግሞ ነጃሳዎችን ከአካል ላይ ሊሆን ይችላል፣ ከልብስ ላይ ሊሆን ይችላል፣ እንደዚሁም ከመስገጃ ቦታችን ላይ ማስወገድ። እነዚህ ከመስፈርቶች መካከል ናቸው ማለት ነው። ሶላትን ግዴታ የሚያደርጉ ነገሮች መጀመሪያ አንድ ሰው ለአቅመ አዳም ወይም ደግሞ ለአቅመ ሔዋን መድረስ፣ ሁለተኛ የሶላት ወቅት መግባት። እነዚህ ሶላትን ግዴታ ያደርጋሉ ማለት ነው። ቀጣይ የምናነሳቸው ነጥብ የሶላት ማዕዘናቶች ናቸው። ማዕዘን እንደሚታወቀው አንዱ ከጎደለ ትርጉም አልባ ይሆናል ተግባሩ ማለት ነው። ስለዚህ መሟላት ያለባቸው ነጥቦች ናቸው። የመጀመሪያ ለሚችል ሰው፣ ይሄ ማለት በሽተኛ ላልሆነና አካል ጉዳት ላልሆነ ሰው መቆም አለበት። አካል ጉዳተኛ ከሆኑና በሽተኛ ከሆኑ ያው ዑዝር ስላላቸው ግዴታ ቁሙ የሚባል ነገር የለም ማለት ነው። ሌላኛው ተክቢራተል ኢሕራም ነው፣ የመግቢያ ተክቢራ። ሶስተኛ ደግሞ ፋቲሐን መቅራት ነው። አራተኛ ሩኩዕ ማጎንበስ ማለት ነው። ሌላኛው ኢዕቲዳል ነው፣ ቀጥ ማለት። ቀጣዩ ደግሞ ሱጁድ ማድረግ ነው። ከሱጁድ በመቀጠል ደግሞ በሁለት ስግደቶች ወይም ደግሞ ሱጁዶች መካከል የሚደረግ መቀመጥ ማለት ነው። ሌላኛው የመጨረሻ ተሸሁድ። እነዚህ ከአርካኖች ናቸው ማለት ነው። ሌላኛው ደግሞ በረሱል ሰለላሁ ዐለይሂ ወሰለም ላይ ሶለዋት ማውረድ ማለት ነው። ሌላኛው ከአርካን የሚጠቀሱ ነጥቦች መካከል በማንኛውም ማዕዘናቶች ላይ መረጋጋት። ሌላው መውጫ ክስተትን ማድረግ ወይም ደግሞ ተስሊም በማሰላመት አርካኑን እንፈጽማለን ማለት ነው። እነዚህ አርካኖች ደግሞ ምን ይፈልጋሉ? ተርቲብ ይፈልጋሉ። ተርቲብም ከአርካኖች መካከል ነው። ተርቲብ ማለት ቅደም ተከተሉን መጠበቅ ማለት ነው። ሌላኛው አንዱን ስቴፕ ስንጨርስ ወደ ቀጣዩ እንደዚሁ በተረጋጋ አካሄድ ሁሉንም ማቀጣጠል ማለት ነው። ሌላኛው የሶላት ሱናዎች። የሶላት ሱናዎች 13 ናቸው። የመጀመሪያ አንደኛ በምንሸጋገርበት ከአንዱ ሩክን ወደ አንዱ ሩክን በምንሸጋገር ጊዜ የሚደረጉ ተክቢራዎች አላሁ አክበር የምንላቸው እነዚህ ሱናዎች ናቸው። ሁለተኛ ተስቢሕ ነው። ሩኩዕ ላይ ያለን፣ ሱጁድ ላይ ያለን፣ ሩኩዕ ላይ ያለን ሱብሓነ ረቢየል ዐዚም የምንለው ይሄ ሱና ነው። ሱጁድ ላይ ያለን ደግሞ ሱብሓነ ረቢየል አዕላ የምንለው ይህም ሱና ነው ማለት ነው። ሌላኛው ከሶላት ሱናዎች መካከል ሶስተኛ አተስሚዕ ወተሕሚድ ነው። ሰሚዐ አላሁ ሊመን ሐሚደህ እና ረበና ወለከል ሐምድ የሚለው ንግግር ይህም ሱና ነው ማለት ነው። ሌላኛው ረቢ ግፊር ሊ የሚለው በሁለት ሱጁዶች መካከል ስንቀመጥ ይህም ሱና ነው ማለት ነው። ሌላኛው የመጀመሪያ ተሸሁድ ስንቀመጥ ያለው ይህም ሱና ነው ማለት ነው። ሌላው ስድስተኛ ከሶላት ሱናዎች መካከል ረፍዑል የደይን ነው፣ ሁለት እጆችን ማንሳት። ሌላኛው ደግሞ ቀኝ እጅን
ከግራ እጅ ላይ ማስቀመጥ ይህም ሱና ነው። ሌላኛው 8ኛ ከሶላት ሱናዎች ዱዓኡል ኢስቲፍታህ ነው። ሶላትን የመክፈቻ ዱዓ ማለት ነው። ይህም ከሶላት ሱናዎች መካከል ይጠቀሳል ማለት ነው። 9ኛ አተዓውዝ ነው። ፋቲሓን ከመቅራታችን በፊት ከበስመላ በፊት ተዓውዝ ማድረግ ሱና ነው ማለት ነው። ሌላኛው በስመላ ነው። ቢስሚላህ አርራህማን አርራሂም። 11ኛው ደግሞ አተእሚን ነው። አሚን ማለት 12ኛ ከፋቲሓ ሌላ ያሉ የቁርአን ፓርቶችን ጨምሮ መቅራት ሱና ነው። 13ኛ ደግሞ ቂርአትን ስንቀራ በውስጥ ደብቀን ማለት ነው። ይህም ከሱና መካከል ነው ማለት ነው። እነዚህ ነጥቦች ለዛሬ በቂ ናቸው ብዬ አስባለሁኝ። አላህ በሰማነው የምንጠቀም ያድርገን። በሌላ ትምህርት እስከምንገናኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።